በ2026 ወደ ካናዳ ለትምህርት ለመሄድ እቅዳላችሁ ካላችሁ ይህን ቪዲዮ እስከ መጨረሻ ሳታዩ ምንም አይነት ማመልከቻ እንዳታስገቡ። ጤና ይስጥልኝ። ወደ ኢሚግሬሽን ሳይት እንኳን በደህና መጣችሁ። ዛሬ የምናየው እጅግ ተፈላጊ የሆነውን የካናዳ ትምህርት ቪዛ ስቴዲ ፐርሚት አወጣጥ ሂደት ይሆናል። ጀማሪም ሆናችሁ ስለ ሂደቱ መረጃ ያላችሁ ይህ ቪዲዮ ሂደቱን በጣም ቀላል አድርጎ ስለሚያሳይ እስከ መጨረሻ አብራችሁን ቆዩ። ወደ ካናዳ ሄዳችሁ ትምህርት የመማር እቅድ ካላችሁ የመጀመሪያና ዋናው እርምጃ በካናዳ ከሚገኝ እውቅና ካለው የትምህርት ተቋም DLI ዲዛይንድ ለርኒንግ ኢንስቲትዩሽን የቅበላ ደብዳቤ ወይም ሌተር ኦፍ አክሰፕታንስ ማግኘት ግዴታ ነው። ያለዚህ ደብዳቤ ለቪዛ ማመልከት በፍጹም አይቻልም። እዚህ ላይ ጠቃሚ ምክር ነው ብዬ የማስበው የምትመርጡት የትምህርት አይነት ቀደም ሲል ከተማራችሁት ወይም ከወደፊት የሥራ እቅዳችሁ ጋር የተያያዘ መሆን አለበት። የተያያዘ ከሆነ ቪዛ የማግኘት እድላችሁ ከፍተኛ ነው ማለት ነው። ካልሆነ ግን በዛው ልክ ቪዛ የማግኘት እቅዳችሁ ዝቅተኛ ነው ማለት ነው። ሌተር ኦፍ አክሰፕታንሳችሁን አገኛችሁ። አሁን ደግሞ ለቪዛ አፕላይ ለማድረግ የሚያስፈልጋችሁን ዶክመንት አንድ ባንድ እናያለን። የመጀመሪያውና ዋነኛው ፓስፖርት ነው። ፓስፖርታችሁ ኤክስፓየርድ ያልሆነ ከ6 ወር በላይ ጊዜ ያለው ፓስፖርት ያስፈልጋቸዋል። ከላይ የጠቀስነው የቅበላ ደብዳቤ ሌተር ኦፍ አክሰፕታንስም እዚህ ላይ ያስፈልጋቸዋል። የባንክ መግለጫ ፕሩፍ ኦፍ ፈንድ ግዴታ ነው ያስፈልጋቸዋል። የእንግሊዝኛ ቋንቋ ብቃት መፈተኛ አንዳንድ ቦታ ላይ ግዴታ ነው፣ አንዳንድ ቦታ ላይ ላያስፈልግ ይችላል፣ ግን ያስፈልጋቸዋል። የጉዞና የትምህርት ዓላማን የሚገልጽ ደብዳቤ ያስፈልጋቸዋል። ስቴትሜንት ኦፍ ፐርፐስ ግዴታ ነው። እነዚህን ዶክመንቶች ማዘጋጀት አለባችሁ ማለት ነው። ፕሩፍ ኦፍ ፈንድ ወይ ደግሞ የባንክ መግለጫ ማለት በካናዳ ለምትቆዩበት ጊዜ የሚከተሉትን ወጪዎችን መሸፈን እንደሚችሉ ማሳየት አለባችሁ። የአንድ ዓመት የትምህርት ክፍያ ቱዊሽን ፊ የሚባለውን፣ 2 የአኗኗር ወጪ ሊቪንግ ኤክስፔንስስ፣ 3ኛ ደግሞ የደርሶ መልስ ጉዞ ወጪያችሁን የሚሸፍን ፈንድ ሊኖራችሁ ይገባል ማሳየት አለባችሁ ማለት ነው። እዚህ ላይ ማስጠንቀቂያ የባንክ መረጃችሁ ግልጽ ካልሆነ ወይ ደግሞ በቂ ገንዘብ ከሌለው ቪዛችሁ ውድቅ የመሆን እድሉ ሰፊ ነው ማለት ነው። ሁሉንም ሰነዶች ካዘጋጃችሁ በኋላ ወደ ካናዳ ኦፊሻል ኢሚግሬሽን ድረገጽ IRCC በመሄድ የራሳችሁን አካውንት ትከፍታላችሁ። እዚያም ፎርሙን በጥንቃቄ ትሞላላችሁ። ሰነዶቹን እስካን አድርጋችሁ በጥንቃቄ ትሞላላችሁ። የቪዛ ክፍያውን በካርድ ትከፍላላችሁ፣ ላይክ እንደ ማስተር ካርድ ምናምን ማለት ነው። ካመለከታችሁ በኋላ የጣት አሻራ ባዮሜትሪክ እንድትሰጡ ጥሪ ደርሳችኋል። አልፎ አልፎ ደግሞ ለቃለ መጠየቅ ልትጠሩ ትችላላችሁ። በቃለ መጠየቁ ወቅት ለምን ካናዳን መረጥክ፣ ትምህርትን ስትጨርስ ምን ታደርጋለህ ለሚሉ ጥያቄዎች እውነተኛና ግልጽ መልስ መስጠት አለባችሁ ማለት ነው። ብዙ ሰዎች ለምን ቪዛ እንደሚከለከሉ ታውቃላችሁ? 1 የውሸት ወይም ግልጽ ያልሆነ ሰነዶች ማቅረብ፣ 2 ደግሞ ከቀድሞ ትምህርት ጋር የማይገናኝ የትምህርት ዘርፍ መምረጥ። ቅድም እንዳልኳችሁ ማለት ነው። አግሪካልቸር ተምሮ ማስተርስን በኮምፒውተር ሳይንስ ሰራለሁ ካልክ ቪዛ የማግኘት እድል በጣም ዝቅተኛ ነው ማለት ነው። 3ኛውና ዋነኛው ደግሞ በቂ ገንዘብ ወይ ደግሞ አቅም አለማሳየት። እነዚህ ስህተቶችን ካላደረጋችሁ ቪዛ የማግኘት እድላችሁ በጣም ከፍተኛ ነው። እነዚህ 3ቱ ላይ በጣም ጥንቃቄ ማድረግ አለባችሁ ማለት ነው። ይሄ መረጃ ጠቃሚ ሆኖ ካገኛችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ወደፊት ስለ ስኮላርሺፕ፣ ስለ ስራ ቪዛ እና ስለ ሌሎች ሀገራት ተመሳሳይ መረጃዎችን ስለምለቅ ቻናሉን ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ ያሳውቁኝ፣ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።